በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውልድ፣ በመንፈስ ቅዱስ መንፈሳን እየተባላችሁ አንድም የተሰኛችሁ የእመቤታችን የቅድስት ድንግል ማርያም የአስራት የብኩር ልጆች የቅዱሳን የሰማዕታት ወዳጆች እንደምን ሰነበታችሁ? እንደምን እዚህ ሰዓት ደረሳችሁ? እዚች ቀንና እዚህ ሰዓት ላደረሰን ለልዑል እግዚአብሔር ስሙ የተመሰገነ ይሁን። እንግዲህ ውድ አድማጮቻችን ይህ ፕሮግራማችን ልዩ ፕሮግራም ነው። ልዩ ፕሮግራም የሆነበት ምክንያት ምንድን ነው ቢባል እንኳን ለእመቤታችን ለቅድስተ ቅዱሳን ለቅድስት ድንግል ማርያም የልደት በዓል በሰላም በፍቅር በጤና አደረሳችሁ ትላለች ቅድስት ቤተ ክርስቲያን ማለት ነው። እንግዲህ የእመቤታችን መወለድ ከጨለማው ዓለም ወደ ብርሃን የመጣንበት ነው። የእመቤታችን መወለድ ለዓለም ሁሉ ተስፋ ነው። የእመቤታችን መወለድ የአዳም ተስፋ የለመለመበት ነው። የእመቤታችን መወለድ ሔዋን ከመከሯ ሁሉ የምድንበት ነው። የእመቤታችን መወለድ ዓለም ሁሉ ደስታ ያበሰረበት ነው። እንግዲህ እመቤታችን በግንቦት አንድ ቀን በሊባኖስ ተራራ ስር ተወልዳለች። የእመቤታችን መወለድ ለዓለም ሁሉ ብርሃን ለዓለም ሁሉ ተስፋ ነውና የእመቤታችን መወለድ ለእኛ ለኃጥአን ልጆች ከሲኦል ወደ ገነት የምንገባበት ነው ማለት ነው። እመቤታችን ስትወለድ ዓለም ሁሉ ደስታውን አብስሯል ማለት ነው። አጋንንት ብቻ ምን አላሉም? አልተደሰቱም ማለት ነው። እመቤታችን ስትወለድ እንደኛ የላመ የሞቀ ውስጥ ሳይሆን በብርድ ወራት እንደተወለደች ታምረ ማርያም የሚባለው መጽሐፍ ወይ ደግሞ ቤተክርስቲያን ከምትጠቀምባቸው አንደኛው መጽሐፍ እሱ ነው ይነገራል ማለት ነው። እመቤታችን በቤት አይደለም የተወለደች። እመቤታችን የተወለደችው በተራራ ስር ሊባኖስ በተባለው ተራራ ስር እንደተወለደች የተለያዩ የትንቢት መጽሐፍቶች ይናገራሉ ማለት ነው። እንግዲህ ከእነዚህ መካከል አንደኛው ጠቢበኛው ሰሎሞን በመኃልየ ዘሰሎሞን ምዕራፍ 4 ከቁጥር 5 ላይ እቴ ሙሽራ ወይ ከሊባኖስ ነይ ብሎ በመዝሙሩ በትንቢቱ እንደተናገረ እኛም ያንን መሰረት አድርገን እመቤታችን ግንቦት አንድ ቀን በሊባኖስ ተራራ ስር እንደተወለደች በስደት እንደተወለደች ቅድስት ቤተ ክርስቲያናችን የተለያዩ መዛግብቶችን የተለያዩ ቅዱሳን መጽሐፍቶች በማገላበጥ በዛን ዕለት ወይ ደግሞ እመቤታችን በተወለደችበት ዕለት የሚነበቡ የሚነገሩ ናቸው ማለት ነው። እኛም ያንን ይዘን የቅድስት ቤተ ክርስቲያንን ወግና ልማድ ስርዓት በማድረግ እኛም የእመቤታችንን ልደት እናከብራለን ማለት ነው። መታሰቢያዋን እያሰብን እኛም ከጨለማው ወደ ብርሃን የመጣንበትን ቀን መሆኑን እያሰብን ዓለም ሁሉ ደስታውን ያበሰረበት ከአጋንንት በስተቀር ዓለም ደስ ያለበትን ዕለት እኛም በቤተ ክርስቲያን ሆነን እናከብራለን ማለት ነው። እንግዲህ እመቤታችን ስትመጣ እመቤታችን ስትወለድ የአዳም ተስፋ የለመለመበት ሲኦል ላይ ቁጭ ብሎ እመቤታችን ስትወለድ ደስታውን ያበሰረበት ዕለት ነው ያ ቀን። እመቤታችን ለእኛ ለኃጥአን ምን እንደሆነች እናውቃለን ማለት ነው። የብርሃን ተስፋችን የገነት የሚያበራችነትና እሷ ስትወለድ እኛም ደስ ብሎናል። ስለዚህ እኛ ኃጥአኖች ለእኛ ለኃጥአኖች ተስፋችን መንግስተ ሰማያት መግቢያ በራችን ስለሆነች እመቤታችን ልደቷን በደንብ አድርገን እናከብራለን ማለት ነው። እንግዲህ ከሊቃውንቶች መካከል አንደኛው ሊቁ ቅዱስ ያሬድ ስለ እመቤታችን ሁለተኛዋ ሰማይ ዛሬ ተወለደች ብሏል። እመቤታችን ሰማይ ተብላለች። ለምን ቢባል አማን የሆነውን ብርሃን የሆነውን ፀሐይ የሆነውን ክርስቶስን ስለወለደችልን ሁለተኛዋ ሰማይ ዛሬ ተወለደች ብሎ በመዝሙሩ እንደተናገረን በጾመ ድጓው እንዳስተማረን እኛም እሱን ተከትለን እውነትም አማናዊ የሆነውን ብርሃን የሆነውን ክርስቶስን በማጸኗ ይዛ መያዝ መሸፈን የማይችሉት ቅዱሳን መላእክት እሷ በማጸኗ 9 ወር ከ5 ቀን የያዘችው እመቤታችን ተወለደች ብለን እኛም ደስታ እናደርጋለን። ስለዚህ የእመቤታችንን በዓሏን ደስቷን እኛም እንደ ደስታ አድርገን እንቀበሏለን ማለት ነው። እንግዲህ በዛን ሰዓት ዓለም ቅድስት ቤተ ክርስቲያናችን የእመቤታችን ልደት ሞቅ ደመቅ ባለ ሁኔታ ልዩ በሆነ ሁኔታ ታከብራለች ማለት ነው። የእመቤታችን መወለድ ማለት የተነገሩት ትንቢቶች ፍጻሜ ያገኙበት የወደፊቱም ክርስቶስ ይወለዳል ተብሎ የተነገረባት ያቺ መሶበ ወርቅ የተባለችው እመቤታችን የተወለደችበት ዕለትን እናስባለን ማለት ነው። ስለዚህ እኛ ክርስቲያኖች የእመቤታችን ልደት ከኛ ልደት አስበልጠን ምን እንላለን ማለት እናከብራለን። ለምንድን ነው ሲባል እመቤታችን ከጨለማ ወደ ብርሃን የምንመጣባት
ከሲኦል ወደ ገነት የምንገባባት አማላጃችን እናታችን ስለሆነች ማለት ነው። ዓለም ሁሉ በእሷ ምልጃ ነው የሚድነው። የእሷን እናትነት ያልተቀበለ ማንኛውም ሰው እመቤታችንን የማይቀበል ሰው መንግስቱን አይወርስም። ለምን? መልካም ስራ ቢሰራም እመቤታችንን የማይቀበላት ሰው ምን አይልም ማለት ነው? ገነት መንግስተ ሰማያትን አይወርስም። እናቴን ያላከበረ እኔም ቢያከብር ምን ዋጋ አለው ብሎ እንደተናገረ፣ ስለዚህ መጀመሪያ እናቱን እናከብራለን ለሚባል ክርስቶስ አምላካችን የእሷን ስጋ ለብሶ እኛን ለማዳን የመጣው የእሷን ስጋ ለብሶ ስለሆነ ማለት ነው። ስለዚህ አምላካችን የእሷን ስጋ ለብሶ ከስጋ ከነፍስ ነስቶ አዳም ወደ ቀደመው ክብሩ የመለሰው የእመቤታችንን ስጋዋን ስጋ ከነፍሷ ነፍስ ነስቶ ስለሆነ፣ ስለዚህ እናቱን ያከበረ ቅዱሳንን ያከበረ ሁሉንም ያከበረ ምንድነው ማለት? የመንግስቱ ወራሽ ነው ማለት ነው። እነዚህን ሁሉ ያላከበረ ግን ከመንግስተ ሰማያት ምን ይላል ማለት ነው? አይገባም ማለት። ለምን? አምላካችን እናትና አባታችሁን አክብሩ ብሎ ትእዛዝን የሰጠ የእሱን እናት ግዴታ ማክበር እንዳለብን ሲያስተምረው ነው ማለት። ስለዚህ እመቤታችን ስትወለድ እኛም ሁላችን ደስ ብሎን እንድናከብር፣ ባህሏ ሲከበር በቤተ ክርስቲያን ተገኝተን የእሷ ልደት እንድናከብር። ዓለማችን እንግዲህ የእመቤታችን ልደት ሲከበር አንዳንድ ጊዜ የሚቃወሙም አሉ፣ የማይደሰቱም አሉ። እኛ ግን ደስ ብሎን እንደ ቅዱሳን መላእክት እልል እያለን እያሸበሸብን እመቤታችን ልደቷን እንዘክራለን፣ እናስባለን ማለት። ቅድስት ቤተ ክርስቲያን በዛን ዕለት በደንብ አድርጋ የእመቤታችንን ምን ትላለች? ልደቷን ትዘክራለች፣ ታስተምራለች። ስለ እሷ ልደት ሙሉ የሚሰበከው የእሷ ልደት ነውና እኛም መኃልየ ዘሰሎሞንን የቅዱስ ሰሎሞንን መጽሐፍት እያነበብን የተለያዩ ቅዱሳን ሊቃውንት የጻፏቸውን ስለ እመቤታችን የተነገሩ መጽሐፍቶችን እያነበብን ዕለቷን እያሰብን እንቆያለን ማለት ነው። ስለዚህ ውድ አድማጮቻችን እናንተም የተለያዩ ቅዱሳን መጽሐፍት ስለ እመቤታችን የሚያወሩትን እያነበባችሁ የእመቤታችን ልጆች የእመቤታችን ወዳጆች ሆናችሁ ይህንን በዓል በቤተክርስቲያን መጥታችሁ እንድታከብሩ የሚደረገውን ነገር እያደረገን ቅድስት ቤተክርስቲያናችን ታቦቷን አውጥተን እልል እያለን እያመሰገን እንደ ቅዱሳን መላእክት መስለን እመቤታችን ልደቷን እንድናከብር ቅድስት ቤተክርስቲያን ታሳስባለች ማለት ነው። ከዛ ውጭ የሚደረጉት ከሆነ ደግሞ ባዕድ አምልኮ ብላ ቅድስት ቤተክርስቲያን ታስተምራለች ማለት ነው። ሁሉ ነገር የሚከናወነው በቤተክርስቲያን ስለሆነ ማለት ነው። ቅድስት ቤተክርስቲያናችን የመንግስተ ሰማያት ምሳሌ እስከሆነች ድረስ እመቤታችንም በመንግስተ ሰማያት እንደምትኖር እያሰብን እኛንም ከመከራ ስቃይ ታድነናለች ብለን ስለምናስብ ስለምናምን እናንተም ይህንን እያደረጋችሁ የእመቤታችንን የቅድስት ድንግል ማርያም ልደቷ እንድታከብሩ ስንል በእግዚአብሔር ስም እንጠይቃለን። ስለተከታተላችሁን እናመሰግናለን። ወስብሐት ለእግዚአብሔር።